ሐሰተኛ አጥማቂ የሚባሉትን እኔ የሚገርመኝ እንደ ኢትዮጵያ እውነተኛ አጥማቂዎች የታሉ የሚመልስልኝ ሰው ነበር ፈልግ። እንደ ኢትዮጵያ ለምሳሌ መዝሙር አለ፣ ዩቲዩብ ላይ ስብከት አለ፣ የተለያየ ነገር አለ። እውነት እና አባ ግርማ እና አባታችን አባ ግርማ እርሶ እነ መምህር ሄኖክ እነ መምህር ተስፋዬ እነዚህ ሐሰተኛ ከተባሉ እውነተኛውን ታዲያ ለምን እኔ እንትን ላይ ያጣሁኝ ፈልጌ እኮ ሰርች አድርጌ ያጣሁኝ እኮ እንደ ኦርቶዶክስ ቤተክርስቲያን እንደ ኢትዮጵያ ማለት ነው። እነዛ ስራቸው ስለሚጋለጥ እናንተን ሁሌ ማጥራራት ነው። ሰው ግን አልነቃም፣ አብሮ ይሳደባል። እኔ ሁሌ በቃ ያሳዝነኛል። ብዙ ሰው መክራለሁ ይናገራል፣ አይሰሙም። በተቻለ መጠን እኔ መክራቸው ማለት ጸሎት ቦታ መኖር ነው። ሁሌ መስገድ ጠዋት ማታ 7ቱን የጸሎት ሰዓት እኔ ስራ ቦታ ባይመቸኝም አባታችን ሆላል ሰው እያስተናገርኩ ሰዓቴ 6 ሰዓት ከደረሰ አባታችን ነው። ስራ ከሌለኝ ግን ከፍቼ ጸሎት ባደረግም ትልቅ ነገር ነው። ለዛ በቃ የእግዚአብሔር ምሕረቱ እየተጠጋ ይመጣ ንስሐው በቃ የቤት አንዳንድ ነገር አለመቻች ብሎ ነው እንጂ ስጋው ደሙ ራሱ እስከመቀበል ድረስ ራሱ ደርሳለሁ። በቃ ሁሌ ይነገረኛል። ሁሌ በቃ በህልሜ የሆነ ነገር በቃ ሁሌ አልቅሼ ከተኛው ድንግል ማርያም አልቅሼ ከልብ ነው። አሁን አንዳንድ ሰው ሲጸልይ የሚያስቃስ አጸላላይ ነው የሚጸልየው። እየጸለየ እዛ ያያል፣ መልክ እየደገመ ማዶ ያያል። በቃ ለማሟላት አለ በብር ተከፍሎ የሚጸልይ ሰው አለ፣ ለደሞዙ የሚሰራ እሱን ይመስላል። በቃ ስተት የተበላ ነው ማለት እንጂ ሰይጣን ለማሸነፍ እንደው አንድ አመት ሲበዛበት ነው ማን በላያችን ላይ እንዳለ ማለት ነው። እና ማህበረሰቡን ለማህበረሰቡ ሲል አሁን የሚከብደኝ እኔ አሁን ማህበረሰቡ ውስጥ ለመኖር ነው እየከበደኛል። ለምን የእግዚአብሔር መንገድ ከተላለ ሲባል ይሄ ባህል ነው፣ ይሄ ማረድ ለእንትን ማረድ ለባህል ነው ምን ሲባል ለመውጣት እሱ ሰው አይወድም ይባላል። ስለዚህ ተደብቆ ለፈጣሪ ማልቀስ እሱ ራሱ ያወጣል። በቃ እኔ ከዛ ከሀገር ቤት ሲያወጣኝ አሁን ጓደኛ የለም ምን የለም ስልኬን ቀየርኩ። እኔ ከሄድኩ በኋላ ስልኬን ቢያፈላልጉ ሲደውሉ ጸሎት እናንተ ቪዲዮ ማየት ሲጀምር ገባኝ። በቃ ሁሉን ነገር የማየው ከልብ ነው። ከአንዱ ቪዲዮ አንድ ቃል ካተረፍኩ ማለት ጀመር። አሁን እንደውም ቪዲዮና ላይ በቃ እንደው አንዳንዴ አልፎ እንደው ለታምር ካየው እንጂ ከዛ ውጭ ወደ ስራ በቃ እና በእንደዛ እግዚአብሔር ይመስገን ራእይ ላይ ያለውን አቋል እዛ ራሱ ሲነሳ አውቃለሁ። በቃ የሚያረጋኝ የሆነ ነገር ስተሳሰርቶኝ ዞር ሲል እኔ ወደ ፈጣሪ ነው። አሁን ልሄድ እያለ ነው። ይሄድ ወይስ ይቆይ? እንዴት ነው? ያው ችግር ነው እዛው ይሄድ። መጀመሪያ አንተን ላስፈቅደ ስለሰለጠንክበት ላስፈቅደ ብዬ ይሄድ። እዚህ መምጣቱ ካልቀረ ያው ለውስጤ የነገረኝ ነበረ። እኔ ለስለቴ እኔ ሲመጣስ ራሱ ከፈለክ ውጣ፣ ከፈለክ ካልፈለክ ተቀመጥ፣ ኑር እኔ ጋር ስሞተኝ ትለየኛለህ። እኔ ከጽድቅ ስራዬን አትንካብኝ፣ ማንነቴን አትንካ እንጂ ተቀመጥ። መቀጥቀጥ ከተመቸ መጸለይ፣ መስገድ፣ መጾም ከተመቸ ተቀመጥ። እኔ እጄ ስለቴን አስገባለሁ ብዬ ስመጣ ለኔም ስለቴ ሰመረ ይለኛል በውስጤ። በዚህ ባልመጣ ይነግርህ ነበር። አዎ ስለቴ ሰመረ።